ማርያም የ300 ዲናር እግሩ ላይ ሽቶ ደፍታ ሞትና መነሳቱን ማውራት ብቻ እንዳይመስላችሁ የኢየሱስን ፓሽን ኢናጉሬት ያደረገችው እሷ ናት በሽቶ መርቃ ከፈተችው መከራውን ትዝላችኋል እቺ ሴት ለቀብር ያረጋቸው ሲል ደቀ መዛሙርቱ አልገባቸውም እሺ ጌታ ሆይ አሉት ይላል ያው ትዝላችኋል ኢየሱስ ተቀበረ ግዴታ ትንቢቱ መፈጸም አለበት ለቀብር ያርጓል ስላለ መምጣት አለባት ትንቢትም ነው የተናገረው እውነትም ትንቢትም ነው የተናገረው ስለዚህ ሽቶ ይዛ መጣች ትዝላችኋል ኢየሱስ በተቀበረበት በሶስተኛው ቀን ላይ ሽቶ ይዛ መጣች ሽቶ ከጇ አይጠፋም እና ይዛ መጣችና ልትቀባው ስትል ዮሐንስ በአንድ በኩል ነው ያበራበትና ልክ ስትደርስ ድንጋዩ ተንከባሉ ደረሰች ይላል እና ወደ ውስጥ ዘለቅ ብላ ስታይ የለም ኢየሱስ የተቀበረው እሱ የለም ጨርቁ ግን አለ ማንወስዶት እነሳለሁ ብሏል እኮ አላስተዋለችም ነበር እሱና ማንወስዶት ዞር ስትል አጠገባው ቆሟል አንድ ሰው እና አትክልት የሚጠብቅ ሰው መስሏት አንተ ትሆን የወሰድከው ጌታዬን አለችው ሰምታችሁኛል ተቀብሮ ጌታዋ ነው መቃብር ውስጥ እኮ ነው ያለው እዚህ ውስጥ ያለውን ሰው ያንተን ያወጣው አይደለም ያለችው ጌታዬን still is my lord ኩሪዮስ የሚል ቃል የተጠቀመችው አዳኜ ነው አንተን የወሰድከው ስትለው ለካ ተነስቶ ነው ቀስ ብሎ እንደዚህ ያላት ማርያም እኔን የጠራኝ ነው የሚመስለኝ እናንተ ብትሆኑስ የዛን ቀን እናንተስ ብትሆኑ ዘጋ ቆማችሁት የኢየሱስ ትንሳኤ የመጀመሪያ ምስክር አንተስ ብትሆኑ እኛኮ ከ2000 ዓመት በኋላ እኮ ቆመን ነው የዕለቱ ዕለት ማርያም ቆማ ማርያም ጌታዬን ብላ ማርያም ሲላት መምህሬ አለች ረቡኒ ተነስተ ነው እንዴ ልታቀፈው እግሩ ስር መጠምጠም ለምዳለች እንዳትነኪ አላትና ሂጂና ለወንድሞቿ የመጀመሪያ የትንሳኤ ስብከት ሰባኪ ማርያም ናት ጴጥሮስ አይደለም ለሚወዱት ነው ቶሎ የሚገለጠው እየሮጠች ሄደች ለወንድሞቼ ነገሪ እግዚአብሔር ያሳያችሁ ይሄንን ዜና እንዴ ብለ ነው የምትናገረው እንደኔ ስነ ስርዓት ይዛ የምትናገረው አይመስለኝም መንገድ ላይ ስትሮጥ ሽቷን ጥላ ነው የምትሮጠው እንቅፋት ይመታታል አጥር ላይ ትወጣለች ሰው ልገፈትር ትችላለች በጣም ስሜቷን መቆጣጠር አትችልም እነ ጴጥሮስ በር ጠርቅመው ቆልፈው ዘግተው ባሉበት ደረሰች በኃይል ነው የምትደበድበው ሮማውያን ሊመጡ ይችላሉ የአይሁድ ሕግ አስተማሪ ሊመጡ ይችላሉ ሊገሏቸው ይችላሉ ፈርተዋል ማን ነው ሲሉ እኔ ነኝ ማርያም ነኝ ፌመስ ናት እነሱ አላጠፋም ኢየሱስ ኦሬዲ ስለነካት እሱ አካባቢ አጠፋም ድምጿ ይታወቃል ልክ በሩን ሲከፍቱላት አንደኛ ሁለተኛ ብላ ነው ያወራቸው አቅም የለም ጌታችን ተነስቷል ማለቻቸው ኢየሱስ ወንጌል እውነት ነው ሪል ነው ታሪክ አይደለም ይሄ ጌታችን አለቻቸው ተነስቷል አይቼዋለሁ ንገሪያቸው ብሎኝ ነው ስትል ስሙኝ ዮሐንስ ምን አለ መሰላችሁ ዮሐንስ የነበረበትን ነው የጻፈው ኢየሱስ ይወዱ የነበረ ደቀ መዝሙር ራሱና ኬፋ ወደ መቃብሩ ሮጡ ባለ በሌላ አቅማቸው እነሳለሁ ብሎ ነበር ትንሽ ዘንግተውት ነበር ስታስታውሳቸው ሮጡ ሉቃስ ደግሞ ምን ጻፈልን መሰላችሁ በእነ ማርያም ስብከት እነ ቀሊዮጳ ወደ ኤማውስ ባካራው ተገለጠልኝ ነው የምትዩ ኢየሱስ ላንጂ ይሄ ነገር እውነት አይደለም ብለው ምክንያቱም ኢየሱስ እነ ቀሊዮጳን ወደ ኤማውስ ሲያገኛቸው አንዳንድ ሴቶች ተነስቷል የሚል ራእይ ያየናሉ እዛ ድረስ ነበሩ በጌታ በማርያም ራእይ ነው ወደ ቤታቸው ሄዱት ጴጥሮስና ዮሐንስ እየሮጡ ሲሄዱ ዮሐንስ ቀድሞ ደረሰ የሚል ቃል አለ ያው እድሜ ልጅ ነው ዮሐንስ እድሜ ልጅ ነው ሲጠራው በ18 ዓመቱ ስለጠራው ትንሽ ልጅ ነው ብን ነው የሚለው ማለት ነው ሲሮጥ አይ ቲንክ ቀድመ ተደርሳለ የሚል መልእክት የሚወጣው አይመስለኝም ሩጫ ፈጣን ነው የሚል ነው የሚመስለኝ አላቅም እንግዲህ በን ብሎ ደረሰ ቆመ መቃብሩ ጋር ሲደርስ ቆመ ሪዘርቭድ ነው ትንሽ ሩጫ ይፍጠን እንጂ ነገር ላይ አይቸኩልምና ዝቅ ብሎ አየ ኬፋ ደረሰ ይልና ገባ ይላል እኔ እኮ የጴጥሮስ እኮ እንዴት እንደምወደው በጣም እኮ ነው የምወደው የኢየሱስ መቃብር ነው ምን ሆናለሁ ብሎ ዘው ብሎ ገባ ይልና አየም አመነም ይላል ኬፋ ገብቶ ምንም እንዳልሆነ ሲያይ ዮሐንስ ተከትሎት ገባ ይልና አይቶ አመነ አይደለም የሚለው ጻፈው ሲጽፈው ምን ብሎ ጻፈ ሲነሳ በጭንቅላቱ ላይ የነበረው ጨርቅ ቦታው ላይ ነበር ምን ማለት ነው ኢየሱስ አውላልቆ አልወጣም ከውስጥ ሊወጣው ትንሳኤው ጨርቁን አልነካው ማለት ነው እንኳን ድንጋዩ ፍንቅል አርጎ ይወጣ ነው ይመስላል ደስ ይላል ፍንቅል አርጎ ቢወጣ አላረከም ፈነቃቅሎ ወጣ የሚል መዝሙር ሊኖር ይችላል ጥቅስ ግን የለም ስላላገኘው ይሆናል እኔ ብዙ ስለማላጠናው ስላላገኘ ብዙ ያጠናችሁ ድንጋዩንም ኢየሱስ እንዲቻል ነካው ማለት አንድ ብርቱ መልአክ ወርዶ ነው ፈቀቅ ያረገው ፈቀቅ አርጎ ግቧል ይላል ማቴዎስ ይነገረን እንደ መልአክ አንከባለለው አለ ዮሐንስ እንደውም ሲነገረን ምን ድንጋዩን ጨርቁን አልነካውም አለ እንኳን ድንጋዩ ጠባቂዎቹ እንደቆሙ ኢየሱስ ወጥቶ ገሊላ ሄዷል ሁለት ጠባቂውን አየው አላየው ሞትን እኮ ነው ያሸነፈው ለሁለቱ ጠባቂዎች ለእነ ማርያም ብሎ የሚመጣው መልአክ እግረ መንገዱን ይበቃቸዋል ክብር ለኢየሱስ ብቻ ይሁን